በዛሬ ቪዲዮአችን ሶስት የፊዚክስ ህጎችን ወስደን ለራሳችን ፐርፐስ እንጠቀማለን። ይህም በህይወታችን ዲቨሎፕ ለማድረግ በህይወታችን ለማደግ ማለት ነው። አቃለሁ ለእናንተ አዲስ ሀሳብ ነው፣ ለእኔም አዲስ ነው ነገራችን። ምክንያቱም እኔ ፊዚክስን ማቀው ክፍል ውስጥ ተቀምጬ ማለትም 7 8 9 10 ማቀው እኔ ወረቀት ላይ ተቀምጬ የተወሰኑ ፎርሙላዎችን አውጥቼ ይሰራ ነው። ነገር ግን ዛሬ ለየት ባለ ፐርፐስ እንጠቀመው። ይህን ማድረግ በምክንያት ምንድነው ኮንሰፕቱን በጥሩ መንገድ እንድትረዱ ስለሚያደርጋችሁ እና ኖ ኢቨን ዞ እንደቀል የተቀመጡ ነገሮች ቢመስሉ በጣም ትልቅ ኢምፓክት አላቸው በህይወታችሁ ላይ ትልቅ ኢምፓክት ይዘው ይመጣሉ። ፐርሰናሊ የተመለከትኩ ነገርም ስለሆነ ማለት ነው። ምንም ጊዜ ሳናባክን ወደ ቪዲዮ እንግባ። የመጀመሪያው ኒውተን ፈርስት ሎው ነው እና ይህ ህግ እንደዚህ ይላል: an object at rest remains at rest, an object in motion remains in motion at constant speed and in a straight line unless acted on by an balanced force። እያለ ያለው አንድ አካል ቢኖር ይህም አካል ደግሞ አትሬስ ካለ ማለትም እየተንቀሳቀሰ ካልሆነ ባለበት ሁኔታ ይቀጥላል፣ አይንቀሳቀስም ነው። ነገር ግን እየተንቀሳቀሰ ከሆነ መንቀሳቀሱን ይቀጥላል። ነገር ግን ሌላ ኤክስተርናል ፎርስ ከመጣበት ያ ነገር ይቋረጣል ወይም ይለወጣል ነው። ኤክስተርናል ፎርሱና ስልጣኑ ለአሁኑ ሁለቱን ሀሳቦች አምራችሁ እንድትይዙን ይፈልጋሉ። ብዙዎቻችን ተቀምጠን ህይወት መታ እጃችንን አንስተን በቃ እዚህ ጋር ያው ሰክሰስፉል ህይወትን ኑር ምትለን ይመስለናል አይደል? እና ያ ትልቅ ውሸት ነው። ተቀምጠ ምንም ነገር ሊመጣ አይችልም፣ ተቀምጠ በህይወት ማደግ አትችልም የሚለው ሲምፕል ኮንሰፕት ያ ነው። an object at rest remains at rest። ተቀምጠ ምትል ከሆነ ተቀምጠ ወደፊትም ትኖራለህ እንደማለት ነው። ያ ነገር መለወጥ ካልቻልክ፣ በተቃራኒው ደግሞ መንቀሳቀስ ከቻልክ በህይወት ታርጋለህ፣ በህይወት ኢምፕሩቭመንት አለ። ይሄን ደግሞ በሌላ መንገድ ልትመለከቱበት የምትችሉት መንገድ አንድን አክቲቪቲ ማድረግ ስትፈልጉ ትልቁን ፒክቸር ተውትና ቀላል ነገር ማድረግ መጀመር ነው። ወታችሁ ሩጫ መሮጥ አስባችሁ እንቻል፣ ነገር ግን ወጥቶ ሩጦ ሻወር ወስዶ ምናምን ያ ትልቅ ስራ ይመስላል። ቀላል በሆነ ስቴፕ ትወስደዋለህ። ወጥተ ጫማን በማሰር ያን በምታርገበት ጊዜ ስሞል ስቴፕ ናታ። ያቺ ስሞል ስቴፕ ግን ምን ኦኬ ብለህ በሩን እንድትከፍት ያደርጋል። ከዛ በሩን ከከፈትኩ በኋላ ውጪ እንድትወጣ ያደርጋል። ከዛ እንድትሮጥ ያደርጋል። እያለ የምትፈልገው ቦታ ይደርሳል ማለት ነው። እና ኒውተን ፈርስት ሎውን ኮንሰፕቱን ወስደን ለህይወታችን ስንጠቀመው እንደዚህ ነው። እና እኔ ወጥቶ ቆሞቢ ስመለከተው እንዲህ አልኩኝ፣ በቃ ማንኛውም ነገር ለራሳችን መጠቀም እንደምንችል ማንኛውም እውቀት ነው እኮ ጥቅም ያለው የምትሉን ነገር ልትጠቅሙ እንደምትችሉ የሚያሳይ ነገር ነው። እና በኒውተን ፈርስት ሎው አልጨረስንም። ኒውተን ሰርድ ሎውም ደግሞ አለ። ኒውተን ሰርድ ሎውም ደግሞ እንደዚህ ነው የሚለው: for every action there is equal and opposite reaction። ይህ ሰው ይታያችኋል አይደል? እባካችሁ በስሬ እንዳስቁ። በጣም ድሮ ጣዩ ነበር፣ ካሁን ጠፍቶ ነው። ግድግዳውን ሲጋፋው ተመሳሳይ ፎርስ በተመሳሳይ ፎርስ ይጋፋል ነው። እናም በደንብ እንዲገባችሁ ሞክሩት። ግድግዳ ጋር ሄዳችሁ ገፍቱ፣ ግድግዳውን ይሰማችኋል። ካልተሰማችሁ ደግሞ ቀለል ባለ ኮንሰፕት ሄዳችሁ ግድግዳውን በቦክስ ምቱት። ከዛ ይሰማችኋል አይደል? ያማችኋል። የሆነበት ምክንያት ምንድነው? አንድ ነገር ፎርስ ታውጡበት ተመሳሳይ የሆነ ፎርስ ወደ እናንተ ይልካል፣ ወደ እናንተ ይመልሳል። ኦኬ፣ አሁን ወደ ዋናው ነገር ስንገባ እንዴት ነው ሺን ኮንሰፕት በህይወታችን ልንጠቀም እንችላለን? ምን ነበር ያልኳችሁ? for every action there is equal and opposite reaction የሚለው የተወሰኑ ቃላቶችን ለውጥና እንደዚህ እናድርገው: for every input there is equal and opposite output። ማለትም የምታረጉት ጥረት ዛሬ የምታረጉት ልፋት አዘ ኢንት ሪዞልት ይዞ ይመጣል፣ አውትፑት ይዞ ይመጣል። የሆነ ነገር ትጠራላችሁ፣ መልሶ ምን አውትፑት ይመጣል እንደማለት ነው። ጥረታችሁ ልፋታችሁ አሁን ላይ ታይቷል፣ ሾርት ተርም አይታይም። ነገር ግን ወደፊት 2 3 4 አመት በኋላ ሎንግ ተርም ላይ አውትፑት ይታያችኋል፣ ፍሬ ይታያችኋል፣ ውጤቱ ይታያችኋል ማለት ነው። እናም ኒውተን ፈርስት እና ሰርድን በዚህ መንገድ ህይወታችን ላይ መጠቀም እንችላለን ማለት ነው። አሁን ወደ ሶስተኛው ህግ እንገባለን ማለት ነው። ይሄም የፊዚክስ ህግ ነው፣ አንቀይረው። ምናልባት ቀጣይ ምናልባት
ኬሚስትሪ እንጠቀማለን። ኮንሰርቬሽን ኦፍ ኢነርጂ ይባላል የኛው ህግ ደግሞ። ይህ ህግ የሚለው እንደዚህ ነው። ኢነርጂ ካኖት ቢ ዲስትሮይድ ኖር ክሬትድ በት ኦንሊ ትራንስፎርምድ ኦር ቼንጅድ ቱ አናዘር ፎርም ኦፍ ኢነርጂ ነው የሚለው። ይህ ህግ እያለ ያለው በቀላሉ አንድን ኢነርጂ ማጥፋትም ሆነ መፍጠር አንችልም፣ ነገር ግን ደግሞ ያ ኢነርጂ ወደ ሌላ አይነት ኢነርጂ ሊለወጥ ይችላል እና ኮንሰፕቱ ይህን የጨበጠ ቢሆንም ነገር ግን እንድትረዱኝ የፈለኩት ነገር ይሄ ነው። አንድ ኢነርጂ አለን አይደል? በየቀኑ ስፔንድ የምናደርገው ኢነርጂ አለ። ይህ በቀን ያላችሁ ኢነርጂ ነው እንበል እና ይህ ኢነርጂ ምን በተለያዩ መንገዶች ልትጠቀሟቸው ትችላላችሁ። ስኮል ለማለት ልትጠቀሙ ትችላላችሁ። ቁጭ ብለህ ቀኑን ሙሉ ስኮል በማድረግ ጊዜ ልታባክንበት ትችላለህ። ምን ኢነርጂ ግን ስፔንድ የተደረገ ነው። ነገር ግን ደግሞ ያን ተመሳሳይ ኢነርጂ ትራንስፎርም አድርገው ለውጠው ለምን መጠቀም ትችላለህ? ቁጭ ብለህ ያን የተጠቀምክበትን እጅ ስኮል ለማድረግ የተጠቀምክበትን እጅ መጻፍ ለመግለጥ መጠቀም ትችላለህ፣ ስፖርት ለመስራት መጠቀም ትችላለህ፣ እናም ደግሞ ለመስራት ልትጠቀምበት ትችላለህ ማለት ነው። አይ ነው በጣም ክሬቲቪቲ የጠየቀኝ አይነት ቪዲዮ ነው። ነገር ግን ኮንሰፕቶቹ እነዚህ ናቸው። እነዚህ ሶስት ኮንሰፕቶች በልባችሁ አድርጋችሁ እንድትንቀሳቀሱ ፈልጋለሁ። ነገር ግን በእርግጠኝነት የዛሬ 10 ዓመት ኒውተን ፈርስት ሎ እና ሰርድ ሎ ብዬ መጽሐፍ አይጠፋም። ምክንያቱም ሁለት ህጎች በቃ ለሰልፍ ዲቨሎፕመንት ከተመለከትኳቸው ህጎች ውስጥ በጣም ጠቃሚ ናቸው ብዬ ነው የማስበው እና በጣም ወድጃቸዋለሁ። ሁለቱ ፐርሰናሊ ሁለቱ ህጎች ተመችተውኛል። ሶስተኛው ህግ እናንተ ሊመቻችሁ ይችላል፣ ምናልባት ሁለተኛው ሊመቻችሁ ይችላል፣ አንደኛው ሊመቻችሁ ይችላል። ያን ኮሜንት ላይ ንገሩን። ወይም ደግሞ ኢቭን ሌላ የምታውቋቸው ህጎች ካሉ ከባዮሎጂ ሊሆን ይችላል፣ ከሂስትሪ ሊሆን ይችላል፣ ኢቭን ከኬሚስትሪ ሊሆን ይችላል ኮሜንት ላይ ንገሩንና እንሳቅ እንጫወት። በቃ ገባችኋ? አንዳንዴ እንደምንማር ሁላ እንደምንማማር እንደምናርጉላ በእንደዚህ አይነት ነገሮች ፈታ ማለት እንችላለን አይደል? ስለዚህ በበኩሌ ይሄ ቪዲዮ ጠቃሚ ነው። በተመሳሳይ መልኩ ደግሞ አስቂኝ ቪዲዮ ነው ስላችሁ በበኩሌ እኔ በጣም ያሳቀኝ ቪዲዮ ነው። ይሳቅ ነው በጣም የሰራው ቪዲዮ እና ደስ ይላል። ኮንሰፕቶቹ ደስ ይላሉ። ኮንሰፕቶቹ ለመያዝም ቀላሉ አይደል? አረሳውቸው ኮንሰፕቶቹ ምክንያቱም ኦልሬዲ ፋሚሊየር ናችሁ ከነዚህ ኮንሰፕቶች ጋር እና በእንደዚህ አይነት መልኩ እንድቀጥል ከፈለጋችሁ በእርግጠኝነት እቀጥላለሁ። ምንድነው ክሬቲቪቲ ኢንድለስ ነው የሚሆነው በዚህ ሁኔታ። ምክንያቱም ኬሚስትሪ አውጥቼ አሁን የሆነ ፎርሙላዎች ተጠቅሜ ለሰልፍ ዲቨሎፕመንት ቪዲዮ ልሰራ እችላለሁ። አታውቁም ቀጣይ እንደማደርግና ከተመቻችሁ ነው የምላችሁ። ኮሜንት አድርጉልኝ፣ ሀሳባችሁ ሼር እንዳደረግ እስከ ሁለታችሁ ሰዎች በጣም አመሰግናለሁ። እስከ ቪዲዮ ድረስ ቻው ቻው። ምናልባት ኬሚስትሪ